ኦቲፒ ኮዱን ያስገባል ማለት ነው። እዚህ ጋር ያበቃልናል ማለት ነው። እንደዚህ አይነት ሜሴጆች ይመጡልናል። ቴሌግራም አፕሊኬሽኑን ጭኖ እዚህ ጋር የስልክ ቁጥር ማስገቢያ ላይ አስቀምጦ ነው የሚጠብቀው ዝግጁ ሆኖ ማለት ነው። ብዙዎቻችን በየቀኑ የምንጠቀመው ቴሌግራም በጣም ጠቃሚ የመገናኛ መንገድ ነው። ነገር ግን ጠላፊዎች ራሱን ቴሌግራማችንን ተጠቅመው መረጃዎቻችንን ለመስረቅ ይሞክራሉ። ለምሳሌ ያህል ሰላም ወንድሜ፣ ለልጄ የፎቶ ውድድር ድምፅ ስጥ። ወንድሜ ከጥምቀት በዓል ላይ ምን እንደተፈጠረ አታውቅም። ሽልማቱን ለመቀበል እዚህ ጋር ይጫኑ። ወይም ደግሞ አካውንቶ ሌላ ቦታ ለመክፈት ሙከራ ተደርጎበታል እና የመሳሰሉ በጣም በርካታ አይነት ይዘት ያላቸውን መልእክቶች ልናገኝ እንችላለን። እኛ ደግሞ ከቴሌግራም ጓደኞቻችን ስለተላከ ብቻ ወይም ደግሞ ጉዳዩ በጣም አስደንግጦን አሊያም በቸልተኝነት ሊንኩን በመጫን ለጠላፊዎች መንገድ እናመቻቻለን። በዛሬው ቪዲዮ ጠላፊዎች በቴሌግራማችን በተላከ አሳሳች መልእክትና ሊንክ እንዴት አድርገው ቴሌግራማችንን እንደሚጠልፉት ስቴፕ ባይ ስቴፕ አሳያቸዋለሁ። በመጨረሻም ይህንን መሰል ጥቃት ለመከላከል የሚጠቅመንን ወሳኝ መፍትሄ ነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ስለዚህ ምንድነው እኛ ቴሌግራማችን ላይ በትክክል እየተጠቀምን እያለ እንደዚህ አይነት ሜሴጆች ይመጡልናል። በውስጣቸው ደግሞ ክሊክ ስናደርጋቸው ሊንክ አላቸው። ይሄ ሊንክ ደግሞ ወዴት ይዞን ይሄዳል? ወደ ፌክ የሆነ ወደ ቴሌግራም አፕሊኬሽን፣ ቴሌግራም የሚመስል ግን ቴሌግራም ያልሆነ። ማን ነው የሰራው? አታከሩ ሆነ ብሎ እኛን ለማሳሳት። እኛ እዚህ ጋር ስልክ ቁጥር ስናስገባለት እሱ እዚህ ጋር ኮምፒውተሩ ላይ ቁጭ ብሎ ያያል። ምክንያቱም የፌክ የሆነ ቴሌግራም አፕሊኬሽን ስለሚልክለት እሱን ያይና በሱ ስልክ አታከሩ በራሱ ስልክ ደግሞ ትክክለኛ የቴሌግራም አፕሊኬሽኑን ጭኖ እዚህ ጋር የስልክ ቁጥር ማስገቢያ ላይ አስቀምጦ ነው የሚጠብቀው ዝግጁ ሆኖ ማለት ነው። ስለዚህ እኛ ትክክለኛ ሊንክ ነው ብለን ይሄኛው ትክክለኛ የቴሌግራም ሴኩሪቲ ሴንተር ነው ብለን ስልክ ቁጥራችንን እናስገባለን። አሁን ስልክ ቁጥር ማስገባቱ አይደለም ችግሩ። ልክ ስልክ ቁጥር ስናስገባ የፌክ አፕሊኬሽን ወደ አታከሩ ወደ ሃከሩ ኮምፒውተር ላከለት ማለት ነው። ስለዚህ አታከር ደግሞ ይችኛዋን ከትክክለኛው የቴሌግራም አፕሊኬሽን ላይ ስልኩ ላይ ያስገባዋል ማለት ነው። ይሄን አስገብቶ ኔክስት ሲለው እዚህ ጋር ነው ችግሩ የሚመጣው። ልክ ኔክስት ሲለው እዚህ ጋር ኦቲፒ ይልካል፣ ለትክክለኛው ሰው ኦቲፒ ይልካል። አሁን ይችኛዋን ኦቲፒ ኮፒ ያደረኳትኝ ዘን እኛ ይሄንን ኦቲፒ ፔስት ብለን ቬሪፋይ ካልነው እዚህ ጋር ያበቃልናል ማለት ነው። ምክንያቱም ይሄንን ኦቲፒ አሁንም በድጋሜ ፌክ የሆነው ቴሌግራም አፕሊኬሽን ለማን ይልክለታል? ለአታከሩ ይልክለታል። አታከሩ ደግሞ ወዲያውኑ በፍጥነት ኤክስፓየር ሳያደርግ ኦቲፒ ኮዱን ያስገባል ማለት ነው። ኦቲፒ ኮዱን ያስገባል። ኦቲፒ ኮዱን አስገብቶ ኦቲፒ ኮዱን አስገብቶ ቬሪፋይ ሲለው ሁለት ነገሮች አሉ። ይሄ ተጠቃሚ ቱ ፋክተር አውተንቲኬሽን ይጠቀም ከነበረ አዲስ ዲቫይስ ስለሆነ ሎጊን እያደረግን ያለን ነው፣ ይህንን ፓስዋርድ ይጠይቀዋል። ከዚህ በፊት ኦን ካላደረገው ቱ ፋክተር አውተንቲኬሽን ፓስዋርድ የማይጠቀም ከሆነ ግን እዚህ ጋር አልቋል፣ ሀክ ተደርጓል ማለት ነው። ነገር ግን አሁን በእኛ ኬዝ ይሄ ሰው ቱ ፋክተር አውተንቲኬሽን ኦን አድርጎ ነበረ ማለት አሉ የሚባሉ ሴኩሪቲ ፊቸሮችን በሙሉ ኦን አድርጓል ማለት ነው። ስለዚህ እዚህ ጋር ለፓስዋርድ እንዲያስገባ እየጠየቀው ነው። ይሄ ፌክ የሆነ አፕሊኬሽን እንግዲህ ባይ ዲፎልት ነው ዝም ብሎ ተጠቃሚው ቱ ፋክተር አውተንቲኬሽን ፓስዋርድ ይኖረው አይኖረው አያውቅም፣ ይሄ ፌክ የሆነው ቴሌግራም አፕሊኬሽን። ነገር ግን ምናልባት ካለ እንደዚህ ሲጠይቀው አታከሩ ስለሚፈልገው ይሄንን ቱ ፋክተር አውተንቲኬሽን ፓስዋርድ ቀድሞውኑ ሴት ያደርጋል። በቃ ቢኖረውም ባይኖረውም ቱ ፋክተር አውተንቲኬሽን ፓስዋርድ እንዲጠይቅ ያደርገዋል። ስለዚህ ፓስዋርዳችንን እኛ ያስገባል። ለምሳሌ እዚህ ጋር ፓስዋርድ ጻፍኩኝ፣ ሴኪዩር አካውንት፣ እዚህ ጋር ቬሪፋይንግ ዮር አካውንት ምናምን የሚል የጅል ሜሴጅ ያስቀምጥና ግን ፌክ የሆነ አፕሊኬሽኑ እዚህ ጋር ያስገባውትን ፓስዋርድ ጽፏል። ስለዚህ ፓስዋርዱን ያስገባና ሃከር ኮምፕሌት ሪከቨሪ ይላል። ዘን ጨረሰ ማለት ነው። አሁን እዚህ ጋር የነበረው የቴሌግራም ኮንታክት በሙሉ እሱ ጋር ነው ያለው ማለት ነው፣ ሃከሩ ጋር ነው ያለው። ከዛ በኋላ ምን ያደርጋል? እየገባ ጓደኞቻችን ላይ እንደገና ሌላ ሊንክ ይልካል፣ ወይ ደግሞ እንደዚህ ቸግሮ ነው ገንዘብ ላኩልኝ ይላል ምናምን። በጣም ጀስት እኛም ብቻ ሳይሆን የኛን ጓደኞችን በሙሉ ችግር ውስጥ ያስገባቸዋል ማለት ነው። ስለዚህ ይህንን አይነት ጥቃት ልንከላከል የምንችልበት ዋነኛ መንገድ ሊንኩን ከመጫናችን ወይም ክሊክ ከማድረጋችን በፊት ትክክለኛነቱን ማረጋገጥ ነው።
ዋናው ጥያቄ ሊሆን የሚችለው እንዴት ነው ትክክለኛነቱን የምናረጋግጠው ነው። አንደኛውና ዋነኛው ይህ ሊንክ ከየት ነው የተላከው ወይም ደግሞ ዶሜኑ ምንድን ነው ብለን እንጠይቃለን። የላከንን ሰው ወይም ጓደኛችንን አይደለም። ለምሳሌ መልእክቱ ስለ ቴሌግራም ሴኩሪቲ የሚያወራ ከሆነ መላክ ያለበት ከትክክለኛው የቴሌግራም ድርጅት ነው። እዚህ ጋር መጠንቀቅ ያለባችሁ የስፔሊንግ ስህተት ላይ ነው። ለምሳሌ ቴሌግራም.ኦአርጂ በሚለው ፈንታ ቴሌግራም.ኦአርጂ ብለው በስፔሊንግ ሊሸውዱ ይችላሉ። ሁለተኛው ደግሞ ሊንኩን የላከላችሁን ጓደኛችሁን ደውላችሁ የላከው ነገር ምን እንደሆነ መጠየቅና ማጣራት ነው። ካልሆነ በሶስተኛ ደረጃ ሊንኩን ወይም ሜሴጁን ሙሉ በሙሉ ማጥፋት ነው። ሐሳብ አስተያየት ካላችሁ በኮሜንት አሳውቁኝ። በተጨማሪም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ።